ባይሆን ብዬ ማስባቸው ነገሮች ደግሞ አንደኛው ቀደም ለሌ የነበረው ስትረስፉል የሆኑ ሲቹዌሽኖች ወይንም ደግሞ ላይፍ ኢቨንቶች ላይ ፓዲ ትሬን አንጀምር አናስበውም ሲጀምር we can talk about it we can watch videos ሶንጎች it's okay read መጽሐፍ ማንበብ እንችላለን ግን like ቤት ስንቀይር ሌላ ልጅ ሲወለድ ሲታመሙ or even እርጉዝ ሆነሽ ሊወለድ አካባቢ ከሆነም recommend አላደርግም already የተወለደ ልጅ ካለም recommend አላደርግም ቤት ሲቀየር ትምህርት ቤት ሲገቡ or daycare ሲገቡ or daycare ሆነው ሌላ daycare ሲቀይሩ just any kind of change affect ያደርጋቸዋል by the way nervous systemአቸውን አዲስ ናኒ ከመጣ ፕሪስኩል ሲጀምሩ ሌላ ብቻ ኤኒቲንግ ሲታመሙ ሲያማቸው ሶ እንደዚህ አይነት ላይፍ ኢቨንቶች ካሉ ፓዲ ትሬኒንግ አንጀምረው ሶ ፐርፌክት የሚሆኑ ሰዓቶችን እንምረጥ ፕሬሸር አናድርጋቸው ልጆቹ ሌላ ምነው ነገር ፑሽ አናድርጋቸው ምክንያቱም ፕሬሸር እና ፑሽ ባረግናቸው ቁጥር ሼም ነው እያያዛቸው የሚመጣውና ያ ሼሚንግ ደግሞ ፕሮግረሱን በጣም ስሎ ዳውን ያደርገዋል አይጠቅማቸው And that's it for